ሰላም ሰላም የፎዚ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ይሄው ዛሬ እናንተ 60 ዓመት ሞልቶሻል አርፈሽ ተቀመጪ ባላችሁ መሰረት እኔ ደግሞ የማዳም ቅመም እስከምታደርጉኝ ድረስ አረብ ሀገር ወስዳችሁ የሆነ ተመላላሽ ስራ ሰው ቤት እየሰራው ነው። ዛሬ ይሄው እንደዚህ ሽንቅጥ ብዬ ሄጄ ሰርቼ መጣሁ። አስሬ በጣም ደስ ብሏታል። አይዞሽ በርቺ ችግር የለም ብላኛለች። እንግዲህ ከዚህ በኋላ ያለውን ደግሞ እናንተ አስቡበት። ዛሬ ሰው ቤት ሄጄ ልሰራ የቻልኩት ያው እንደምታውቁት የፓስፖርት ብር ያስፈልጋል ስለተባለ ለፓስፖርት ብር ለማዘጋጀት ነው። ስለዚህ የቀን ስራ ገብቻለሁ ሰው ቤት። እናንተ ደግሞ እንደምንም ብላችሁ የአረቧን ቪዛ አሰርታችሁ የማዳም ቅመም ታረጉኝ ዘንድ በጥሞና ወይም ደግሞ በተስፋ አለመቁረጥ እጠይቃለሁኝ። ከአሁን ሰዓት ጀምሮ እንግዲህ እኛ ጎበዝ ሆኛለሁ፣ ጠንካራለሁ። እዚሁ የቀን ስራ እየሄድኩኝ ሰው ቤት እየሰራሁ ነው ያለሁት። ምክንያቱም ሰሞኑን ያው ውጭ ሀገር እሄዳለሁ ብዬ እናንተም የማዳም ቅመም ልታደርጉኝ ስለተዘጋጃችሁ የማዳም ቅመም ሆኜ እስከሚሄድ ድረስ በጥረቴ 5-10 ለቃቅሜ ፓስፖርቴን ለማውጣት ወስኛለሁ። አሁን እንግዲህ የእናንተ ተራ ምንድነው? ቪዛ መፈለግ ብቻ ነው። የምትፈልገኝ ማዳም እንዳለች ሰምቻለሁ። እሷን ማዳም ከቻላችሁ አገናኙኝ፣ በአማርኛ እንነጋገራለን። ምክንያቱም ጊዜው የሰለጠነ ስለሆነ እሷ ስታወራ እኔ ተረጉማለሁኝ፣ እኔ ሳወራ እሷ በትርጉም እንግባባለን ማለት ነው። የማዳም ቅመሞች እንግዲህ እናንተ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ያው እንደምታውቁት ብር ስጡኝ ብሎ መጠየቅ ጥሩ አይደለም። ለፍቶ ጥሩ በራሱ መጠየቅ አለበት ማለት ነው። የራሱን እድል በራሱ ነው መወሰን ያለበት። ስጡኝ አይባልም። ስለዚህ ለፓስፖርት ማውጫዬ ስጡኝ ብዬ እናንተን ላለማስቸገር በራሴ ጥረት ያው ቀን ስራ ሰርቼ ነው የመጣሁት። አንዳንዶቻችሁ በሰጣችሁኝ ሞራል ምክንያት አንቺ 60 ዓመታት ሞላ፣ አንቺ 60 ዓመት አልሞላሽም ገና ልጅ ነሽ ምናምን ለምትሉ 60 ዓመት አልፌ ወደ 61 እየገባሁ ነው። ግን እንደዚሁም ሆኜ እሰራለሁ ጠንክሬ። ከዛሬ ጀምሮ እንግዲህ የኔን የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ተከታተሉ። እናመሰግናለን። ያለውን ቀሪ ጊዜያችንን ደግሞ ያው ወደ ቤት ስንገባ እናወራለን። ለማንኛውም አሁን ከስራ መጥቼ መንገድ ላይ ነው ያለሁት። በጣም ነው የምወዳችሁ። እናመሰግናለን።